እያንዳንድሽ 71 ሺህ የኢትዮጵያ ህዝብ ሊስትሮም ሁሉም ጉልትም ሸጮም መምህሩም ምኑም ዶክተሩም ምናምንም ሁሉም እኩል ተካፍሎ 71 ሺህ የኢትዮጵያ ብር 571 የአሜሪካ ዶላር እዳ አለባችሁ የቅሌት መዝገብ አለባችሁ ወደዳችሁም ጠላችሁም ተብለናል እዳውስ ይሁን ግን ማን ነው የበላው የኔ ጥያቄ ነው السلام عليكم ورحمة الله وبركاته ودنا تكبراتشو تملكاتشي سلام دينا فكر بيالاتشوبت يالم دارچا يدرساتشو كبران تملكاتشي زاري እዳችሁን ከነቅሌት መዝገባችሁ እያንዳንዱ ኢትዮጵያዊ ነኝ ያለ ሁሉ የቅሌት መዝገብ ተከናንቧል ማን ያከናነበው እንዴት ወዴት የሚለውን ዛሬ እናየዋለን ማለት ነው በመጀመሪያ ደረጃ እያንዳንዱ ኢትዮጵያ ዜግነት ያለው በውጭም ሀገር ይኖር በአገር ውስጥም ይኖር ህዝብ ቆጠራ ውስጥ የገባው ሁሉ ወደ 130 ሚሊዮን ህዝብ አለ ተብሎ ይታሰባል ኢትዮጵያ ውስጥ ማለት ነው ከዛ በላይ እንግዲህ ለያንዳንዳቸው 71 ሺህ የኢትዮጵያ ብር ወይም 571 ዶላር እዳ አለብን ያንዳንድሽ ሳትሞች ክፈይ ላሳያችሁ እንግዲህ እዳችሁን አዳምጡ በዝርዝር እነማንስ ያልቀራችሁም ግን እኔ የሚያሳዝነኝ እዳው ማን ነው እዚህ እዳ ላይ የጣለ ማን ነው አንድ ሁለተኛ ለምን ተደበደርን ሶስተኛ ተጠቅመናል ወይ በትክክል አራተኛ አረ ብዙ ጥያቄ አለኝ ጀማዓው እንደ ዝም ብሎ ነው እዳ ያመጣብኝ አሁን እንግዲህ እንኳን 71 ሺህ ብር ቀርቶ ባሁን በኑሮ ውድነት 7 ሺህ ብርም አልከፍል ረክ ቆይ ላሳያችሁ ምንድነው ያለው ለማንኛውም ኦኬ እዚህ ጋር እንደምታዩት ማለት ነው ምን ብሎ ነው ያለው መንግስታችን አዳምጦ እንግዲህ እሺ ተከበራችሁ ውድ ኢትዮጵያውያን በውጭም በሀገራችንም የምትኖሩ ኢትዮጵያ ዜግነት ያላችሁ የኢትዮጵያን ዕዳ ለመክፈል የሁላችንም ርብርብ እንደሚያስፈልግ ተስማምተን ላይ ደርሰናል በመሆኑም ግን ማን ጋር ነው የተስማሙት አሃለ ከነዛ 550 ሰዎች አሉ መርጠን ያስቀመጥናቸው አይ እነሱ ጋር ነው የተስማማው እሺ በምን እድላችን ነው ምን ተጠቅመን ነው ማን የበላው ማንንም የሚከፍለው ከዛስ ቆይ እያንዳንዱ ኢትዮጵያውያን የኢትዮጵያ ዜግነት ያለው በኢትዮጵያ ብር 71 ሺህ ብር ይህንን ለማሳካት የኢትዮጵያውያን ርብርብ እንዲሁም የተለያዩ ድጋፎቻቸው እንደሚያስፈልጉን ከወዲሁ ለመናገር እንወዳለን ኢትዮጵያን መውደድ በወሬ አይደለም ኢትዮጵያን መውደድ በሚዲያ አይደለም ኢትዮጵያን መውደድ በተግባር ነው ኢትዮጵያን የምትወዱ ከሆነ የኢትዮጵያ እድገት ማየት የሚናፍቃችሁ ከሆነ የኢትዮጵያ ዕዳ መከፈል አለበት ኢትዮጵያን ዕዳ ያስገባት ማን ነው ግን ይሄ ብር እስኪናባዛው ለማንኛውም እስኪ ሞባይል ካልኩሌሽኑ ከቻለው ማለት ነው 71 ሺህ ብር 71 ሺህ ሲባዛ በ130 ሚሊዮን በ130 ሚሊዮን 130 ሚሊዮን የሚጻፈው እንደዛ አይደል ቁጥሩ እንዴት ነው ስንት ዜሮ አለ መሰላችሁ 1 2 3 4 5 6 7 8 9 10 11 12 13 እሺ ያ ማለት 10 ዜሮ አለው እሺ 9 ቢሊዮን 200 አይደለም 9 ትሪሊየን 230 ቢሊዮን 230 ቢሊዮን ነው እንዴ ሚሊዮን 230 ሺህ ሚሊዮን ነው እንዴ እሺ ቆይ 9 ቢሊዮን 230 ሺህ ሚሊዮን ነው እንደዛ ነው አሚሆን 230 ሺህ ሚሊዮን ይሄ ቁጥር መሰለኝ ይሄን ቁጥር አንብቡት እዛው
የሚመጣላችሁ። አሁን ይሄን ሁሉ ማን የበላው? የበላው ማን ነው? የበላችሁ በጥፍ ክፈሉ ጋይስ። እኔ አሁን ላይ ያለው ነገር እየገባኝ አይደለም። አሁን ላይ እንዴ መንግስት ዜጎችን ይረዳል እንጂ ዜጎች መንግስትን እንዴት ነው ሰፖርት የሚያደርጉት? ፕላስ እንደገና ደግሞ የሚሰበሰቡ ገቢዎች ከዕዳ ላይ ለመክፈል በቂ አልሆኑም። ይሄ ድክመቱ ምን ጋር ነው? ለምንድን ነው አሁን እያንዳንዱ ማህበረሰብ እስኪ እንደው ሌላውን ተውት። አሁን 130 ሚሊዮን ሰው እኮ የተቆጠሩት ምናልባትም የ1000 ብር ደሞዝተኛውም የ2000 ደሞዝተኛውም ጎዳና ተዳዳሪውም እንደዚሁም ደግሞ ጉልት ሸርቻሪውም ቀን ሰራተኞችም ሁላችንም ባንድ ተደምረን ነው እዚህ የደረሰው። እንኳን 71000 ብር 71 ብር ክፈሉ ብንባል የሚከብደን አይነት ሰዎች ሞልተናል። how can this one ሌላ አይነት መፍትሄ ወይም ሌላ አይነት አማራጭ መውሰድ ወይም ሌላ አይነት አማራጭ መከድ አለበት እንጂ ይሄ not the way አያስኬድም እንደኔ ማለት ነው። ስለዚህ አዳሚ የቅሌት መዝገብሽን ይዘሽ ሞት እንዳይቀርምሽ ከፍለሽ ሂጂ ብዬብላችሁ ደስ ይላል ማለት ነው። ክብራን ተመልካቾቼ በዚህ አጋጣሚ የምላችሁ ነገር ምንድነው በበደሌ ዞን የተቃጠለው መስጊድ የተሰማኝን የልብ ሐዘን መግለጽ ፈልጋለሁ በዚህ አጋጣሚ ማለት ነው። ሆኖም ነገር ግን ከበደሌ ሙስሊሞች ወይም ደግሞ ተማሪዎች የዩኒቨርሲቲ ተማሪዎች ተባብረው ያሰሩት መስጊድ እንደሆነ ነው የተሰማው ማለት ነው። በዚህም ጥላት የመሸነፋቸው ምልክት የእምነት ተቋማትን ማቃጠል ጀምሯል። በዚህም ዙሪያ ደግሞ የተለያዩ አካላቶች የቃጠሎው መንስኤ ለማወቅ እና እንደዚሁም ደግሞ የቃጠሎው መንስኤ እንዲናገር የኢትዮጵያ እንትን ይሄ ምንድነው ስሙ ሙስሊም ምንድነው የሚባለው መጅሊሶች ጠይቀዋል። እነሱ ደግሞ መልስ የሚያገኙ ይሆናል ብለን ተስፋ እናደርጋለን። በዚህ አጋጣሚ ግን ለማህበረሰቡና ለመጅሊሱ ማቅረብ የምፈልገው ጥያቄ ምንድነው ይህ መስጊድ ልጆች ተማሪዎች ከአሳይመንት ወይም ደግሞ ከዳቦ ካገዳ ከነዛ ነገሮች ቀናንሰው ያሰሩት መስጊድ ከመሆኑ አንፃር ይህን መስጊድ እንደገና በአዲስ መልክ በጣም አሪፍ ተደርጎ እንኳንም ፈረሰ በሚያስብል መልኩ ሊሰራ ይገባል እላለሁ። ይህ የግል አስተያየቴ ነው። ሌላው ግርምርም ያለኝ ነገር ደግሞ ምንድነው ከወደ ሊቢያ ወደ ሐጅ ስነ ስርዓት ላይ ሊሄድ የነበረ አንድ ወንድማችን ሐጅ ለመሄድ ሲል በስሙ ምክንያት እንትን ይሉታል፣ በስሙ ምክንያት ያግዱታል፣ አይሄድም ብሎ ማለት ነው። ከዛ በኋላ አቆዩት እንደዚሁ ይጣራ ብሎ ማለት ነው። አውሮፕላኗ ጥላው በረረች። ስትበር ትንሽ ሄዳ ተመለሰች። ቴክኒክ ችግር አጋጠማት ተባለ። አሁንም እንደዚሁም ሁለተኛው ላይ እንደዛው ነው። ይህ ሒማውን ወይም ደግሞ ንያውን ያለህን ቤት ብቻ የናፈቀው ግለሰብ በቃ መሄድን እየሰነቀ ስለነበረ በመጨረሻ ላይ ይህ ሰውዬ ካልገባ ይቺ ፕሌን መሄድ የምችል አይመስለኝም በማለት ያንን ሰው አሳፍሮ ወደ ጉዞዋን በሰላም ቀጠለች ማለት ነው። ይሄ የሚያመለክተው ምንድነው? የአላህን ተአምር ነው። ሁለተኛ የሰውየውን የቂን ማለት፣ ሶስተኛ ማንም ሰው እኛን ሊጎዳን ቢፈልግ አላህ እስካልፈቀደ ድረስ ማንም ምንም እንደማያረገን ማወቅ ትችላላችሁ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።